አሁኑን የኤጲስቆጶሳት ምርጫና ሲመት ልዩ የሚያደርገው በ2015 ዓመተ ምህረት በወርሃ ጥር መከሩን ወይም ምዕመናንን ምክንያት በማድረግ በቋንቋ፣ በፖለቲካ፣ በዘር ተጠልፈን ለተፈጠረው ችግር በቤተ ክርስቲያን ሕግና ቀኖና ብቻ ሳንወሰን ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ በተገኙበት የተደረገውን ስምምነት ማዕከል አድርገን የተካሄደ ምርጫና ሲመት መሆኑ ነው። ከዚህም የተነሳ በሕገ ቤተ ክርስቲያንና በቀኖና ቤተ ክርስቲያን ያልተለመደና እንግዳ ነገር ወይም ደራሽ በመሆኑ ሊቃውንቱ፣ ካህናቱ፣ በአጠቃላይ የቤተ ክርስቲያን ልጆች ለምን እንዴት ብሎ ከመጠየቅም አልፎ ጽፈዋል፣ ተችተዋል፣ ቅዱስ ሲኖዶስንም ተማጽነዋል። ይሁን እንጂ ቅዱስ ሲኖዶስ የሊቃውንቱን ጩኸት የሁሉንም ወገኖች ጥሪ በማቃለል ሳይሆን ችግሩ በተፈጠረ ጊዜ የሞት ሰለባ የሆኑ ካህናት፣ ምዕመናን፣ ወጣት፣ አዛውንት መከራና ሐዘን ከህሊናችን ሳይወጣ የታሰሩት፣ የተፈናቀሉት የድረሱልኝ ጥሪ በጀሯችን እያቃጨለ ከስራ የተፈናቀሉት ተራብን፣ ተጠማን አቤቱታ ሳይቋረጥ ስምምነትን ጥሰን በቀኖና ቤተ ክርስቲያን ብቻ ይሁን ብለን ብንወስን ወደ ኋላ ተመልሰን ካህናቱን፣ ምዕመናንን ለመከራ አሳልፈን ላለመስጠት ጳጳሳት ሆናችኋል ከተባሉ በኋላ በስምምነቱ መሰረት የዋለቁትን ልብሰ ጳጳሳት እንደገና ለብሰው እንዳይሰማሩ በአንድ ቅዱስ ሲኖዶስ በአንድ ቅዱስ ፓትርያርክ በመንበሩ ቀኖናን በቀኖና በማስተካከል ሲመተ ኤጲስቆጶሳት መፈጸም ችግሩን መፍታት አማራጭ የሌለው መፍትሄ ነው ብሎ ተቀብሎታል። ይህ ማለት ቅዱስ ሲኖዶሱ አልተከራከረም፣ አልተወያየም ማለት አይደለም። ይህም ሆኖ ውጤታማ መሆን ከተቻለ ተመስገን የሚያሰኝ ነው። ምክንያቱም የቤተ ክርስቲያኒቱ ፈተና ተጀመረ እንጂ አልተጠናቀቀም።